በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በወደደንና ባፈቀረን እስከ ሞት ድረስ ጨክኖ በደሙ በገዛን በመድን ዓለም በኢየሱስ ክርስቶስ ፍጹም ሰላም በያላችሁበት ሁሉ ሰላም እላችኋለሁ። ውድ ኦርቶዶክሳውያን በመላው ዓለም የምትኖሩ የእግዚአብሔር ሰላምና ፍቅር ከእናንተ ጋር ይሁን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ስቅለት በሰላምና በፍቅር አደረሳችሁ። እነሆ እንደተለመደው ከብዙ በጥቂቱ አጭር ዕለቱን የዋጀ ስቅለቱን የሚዳስስ መርሃ ግብር ይዘንላችሁ ቀርበናል። እስከ ዝግጅቶቻችን ፍጻሜ አብራችሁን ትቆዩ ዘንድ እነሆ በልዑል እግዚአብሔር ስም ጋበዝናችሁ። ዕለተ አርብ፣ የስቅለት አርብ። አምላካችን መድኃኒታችን ኢየሱስ ክርስቶስ በጥንተ ተፈጥሮ አዳምን በዕለተ አርብ ፈጥሮታል። ዳግመኛም በዚች ዕለት አዳምን ለማዳን ራሱ መስዋዕት ሆኖ ቀርቧል። መስዋዕት የሆነው ደግሞ በመስቀል ተሰቅሎ ነውና ዕለቱ ስቅለተ አርብ ተብሎ ይጠራል። ማህበረ አይሁድ ከሐሙስ ምሽት 3 ሰዓት ጀምረው እስከ 9 ሰዓት ድረስ ለ18 ሰዓታት ጌታችን መድኃኒታችን ኢየሱስ ክርስቶስን ብዙ መከራ አድርሰውበታል። ክርስቶስም ስጋዬን በበላችሁ ደሜን በጠጣችሁ ሰዓት መከራዬንና ሞቴን ትናገራላችሁ ባለው መሰረት ቅድስት ቤተ ክርስቲያናችን ይህንን ዕለት ሁሌም ታስበዋለች። በተለይም የክርስቶስ ስጋና ደም በሚፈተትበት ጸሎተ ቅዳሴ ጊዜ የጌታን መከራ ታስበዋለች። ስጋውና ደሙን የሚቀበሉ ምዕመናን ጌታ በሐሙስ ምሽት 3 ሰዓት ተይዞ አርብ ከቀኑ 6 ሰዓት ተሰቅሎ በ9 ሰዓት ቅድስት ነፍሱ ከቅድስት ስጋ እስከተለየበት ሰዓት ድረስ የተቀበለውን መከራ ለማሰብ 18 ሰዓታት ጾመው ነው ስጋውና ደሙን የሚቀበሉት። በዚህ ዕለተ አርብ ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበላቸው መከራዎች ቁጥር ስፍር የለውም። ግርፋቱ ብቻ 6666 ነው። በአምላክነቱ ባህሪ ችሎት ነው እንጂ እያንዳንዱ ግርፋት ለሞት የሚያበቁ እንደነበረ ግን ግብረ ሕማማት ይነግረናል። አባቶቻችን ግን መከራውን በአይነት ለይተው 13 ሕማማተ መስቀል የሚል ስም ሰጥተውታል። ሕማማተ መስቀል በቁሙ የመስቀል ሕማሞች መከራዎች ማለት ነው። ይኸውም ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለት አርብ የተቀበላቸው ሕማማትን ለመናገር ነው። እነርሱም ራሱን መቱት፣ የሾህ አክሊል ደፉበት፣ የኋሊት አሰሩት፣ ሐሞትንም አጠጡት፣ እነሆ ጀርባውንም ገረፉት። በአምስቱም ቀነዋተ መስቀል ማለትም ዳናት፣ አዴራ፣ ሳዶር፣ አላዶርና ሮዳስ በተባሉ ሚስማሮች ቸነከሩት። ጀርባውንም መቱት፣ ጎኑንም ወጉት፣ ፊቱንም በጥፊ መቱት ይለናል ማቴዎስ 26:26። በዚች ዕለት አይሁድ አይነ ህሊናቸው ታውሮባቸው አንዳች ጥፋት ሳያገኙበት በግፍ መከራ ሲያጸኑበት ቆይተው ከቀኑ 6 ሰዓት ላይ እርቃኑን ቢሰቅሉትም እርቃኑን ለመሸፈን ፀሐይ ጨለመች፣ ጨረቃም ደም ለበሰች፣ ከዋክብትም ክብራቸውን ትተው ክብሩን ለመመስከር ረገፉ። የቤተ መቅደሱን መጋረጃ ለሁለት ተከፈለ፣ አለቶች ተሰነጣጠቁ፣ መቃብራትም ተከፈቱ፣ ሙታንም ተነስተው ወደ ከተማ ገብተው አምላክነቱን መሰከሩ። እነዚህ 7ቱ ተአምራቶች ሲፈጸሙ እንኳን አይሁድ አይተው የክርስቶስን አምላክነት አላመኑም ነበር። ማቴዎስ 27:46። በዚች ዕለት በዕለተ አርብ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ኤሎሄ ኤሎሄ ኤልማስ ናባ ሰበቅታኒ፣ አምላኬ አምላኬ ስለምን ተውከኝ በማለት አዳምና ልጆቹ በሲኦል በመከራ ሳሉ የጸለዩት ጸሎት በእነርሱ ቦታ ተክቶ ጸልዮላቸዋል። ማቴዎስ 27:46። አይሁድ ግን ይህን ሲል አብዝተው ያሰቃዩት ነበር። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ሲል ጸለየላቸው። ሉቃስ 23:34። ድንቅ ሥራውን ተመልክቶ አምላክነቱን ተቀብሎ አቤቱ በመንግሥት በመጣ ጊዜ አስበኝ ላለ ወንበዴም እውነት እልሃለሁ ዛሬ በገነት ከኔ ጋር ትኖራለህ ሲል ምሕረትን አደረገለት። ሉቃስ 23:43። አይሁድ ግን ፍጻሜው መድረሱን አይቶ ተጠማው ቢላቸው መራራ አስጎነጩት። ዮሐንስ 19:28። ይህ ሁሉ ሲሆን አይታ ለአንድያ ልጇ ታለቅስ የነበረች እናቱ ቅድስት ድንግል ማርያም ሌላ ልጅ የላትምና ለደቀ መዝሙሩ
እነኋት እናትህ እነሆ ልጅሽ በማለት በአደራ ተሰጠው። ዮሐንስ 19:26። በመጨረሻም አባት ሆይ ነፍሴን በእጅ አደራ እሰጣለሁ አለ። ሉቃስ 23:46። ነቢያት የተናገሩት ትንቢትና ምሳሌ ሁሉ መፈጸሙን ተመልክቶ ተፈጸመ በማለት ቅድስት ነፍሱን ከቅድስት ሥጋው በፈቃዱ ለየ። ዮሐንስ 19:30። እነዚህ 7 ንግግሮች 7ቱ አጽራሃ መስቀል ይባላሉ። የስቅለት አርብ መልካሙ አርብም ይባላል። ምንም እንኳን በክርስቶስ ላይ ከደረሰበት መከራ አንጻር ስንመለከተው ክፉ ቀን ቢመስለንም አዳምና ልጆቹ ለ5500 ዘመን በጉጉት ይጠብቁት የነበረው የተስፋ ቃል ኪዳናቸው የተፈጸመበት ቀን በመሆኑና የወንበዴ መቀጣጫ የነበረውን መስቀል የዲያብሎስ ድል መንሻ ከደዌ ሥጋ ከደዌ ነፍስ መፈወሻ ሆኖ የተሰጠበት ዕለት መሆኑን ስናስበው ግን መልካምነቱ ጎልቶ ይታየናል። ዲያብሎስ እኛን በግፍ መከራ እንድንቀበል ባዘጋጀው መስቀል ራሱ ድል የሆነበት እኛ ስልጣን ያገኘንበት ዕለት ነውና አባታችን አዳም ይህን ዕለት በጉጉት ይጠብቅ ስለነበረ ልክ አይሁድ በክፋትና በተንኮል ተሞልተው ለጲላጦስ ክርስቶስን ስቀለው ሲሉ አዳምን በሲኦል ሆኖ አብሯቸው ስቀለው ይል እንደነበረ ሊቃውንት ይናገራሉ። ምንም እንኳን ክርስቶስ ካልተሰቀለ መዳን የለምና አንድም ክርስቶስ በሥጋ አዳምን ለብሶ የተገለጠበት ዋናው ዓላማ ይህ ነበርና በዕለተ ዓርብ በክርስቶስ የተደረገው ግፍና መከራ ተዘርዝሮ የማያልቅ ስለሆነ ግብረ ሕማማት የተሰኘውን መጽሐፍ እንድታነቡ እነሆ ጋብዛችኋለሁ። ውድ ኦርቶዶክሳውያን በመላው ዓለም የምትገኙ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ስቅለቱን ለምናስብባት ለዛሬዋ ዕለተ ዓርብ በሰላምና በፍቅር አደረሳችሁ። እነሆ እግዚአብሔር አምላክ ለብርሃነ ትንሣኤው ያድርሰንም ዘንድ እነሆ ጸሎታችን ነው። በያላችሁበት ሁሉ የእግዚአብሔር ሰላም፣ የእመቤታችን የቅድስት ድንግል ማርያም ምልጃ፣ የቅዱሳን የጻድቃን የሰማዕታት ረድኤትና በረከት አይለያችሁ። መልካም ጊዜ፣ መልካም ዕለተ ስቅለት ይሁንላችሁ። አሜን።